ክርስቶስን መውደድ በጣም ከፍ ያለ መንፈሳዊ ስካር ነው ማለት። ሰው ሲሰክር ክብሩን ምኑንም ነው የሚጥለው፣ አያስብም። በክርስቶስ ፍቅር የሰከረ ሰው ምንም ነገር አያስብም። ምንድነው እስመ ንድፍት አነ በፍቅሩ አይደል ያለች። እባካችሁ በፍቅሩ ልቤ ተወግቷል። ይሄ መነደፍ ያለችው ምኑ ነው? በምንድነው የሚነደፈው? በጦር ወይም በቀስት። መኃልየ ዘሰሎሞን እንደዚህ ያለችው በክርስቶስ ፍቅር የተነደፈች ሰው ምን ብላ ነው የዘመረችው? እስመ ንድፍት አነ በፍቅሩ፣ እኔ በክርስቶስ ፍቅር ተወግቼ ተይዣለሁ። ምን ማለት ነው? ልቡን በጦር የተወጋ ሰው አይንቀሳቀስም። የክርስቶስ ፍቅር ቀኝና ግራ አያስብለኝም ማለቷ። ተነድፍ ያለው በሱ ፍቅር ተወግቼ ተያዝኩ ነኝ። በዚህ መጠን ነው አባቶቻችን ክርስቶስን የወዱት የነበረው። ከቃሉ ጋር ናቸው። እንዲህ በጣም ወይ የኛ ቤተክርስቲያን አባ መባጽዮን እንደው ጌታዬ እንደው የአርቡን ሕመምህን ልቅመሰው ብለው ክንድ ምስማር ከጉልበታቸው ላይ ይመታል። እንደው እንዴት አረገህ ብለው ማለት ለፍቅር ያላሳዩት ነገር የለም በእውነቱ። አሁን ለዚህ ለምናፍቃን ለምስታወሩት ድንቁርና አቤት ድንቁርና ነው የሚል ምንድን ያለ ቅዱስ ጳውሎስ ይሄ ካርናል ማይንድድ የሚባል ሰው አለ። ምን ማለት? ስጋዊ ህሊና ያለው ሰው ማለት ነው። ስጋዊ ህሊና ያለው ሰው መንፈሳዊ ነገር ምን ይመስለዋል ነው ያለው ቅዱስ ጳውሎስ? ጅልነት ነው የሚመስለዋል። ጅል ይመስለዋል። እና አቡነ ሳሙኤል 40 ቀን ለክርስቶስ ፍቅር ሐሞት ሲጠጡ ለሱ ጅልነት ነው የሚመስለው ብታወረው። እኔ ሐሞት አልጠጣም የሞተልኝ ጌታ ይበቃኛል ይላል። እኛ ታዲያ ተጨማሪ ሞት እንፈልጋለን ብለናል። ክርስቶስ ግን እንዴት እንደወደዳቸው ለማለት ያላደረጉት ነገር የለም። በዚች ቤተክርስቲያን ውስጥ የተቸነከረውን ችንካር አሁን እነሱ ገድለ ተክለ ሃይማኖት እያለ ባደራፉ የሚያፋችልበት የክርስቶስን ችንካር ምስማሯን ለመቅመስ ጦር ተክለው ወደፊት ሰግዱ፣ ደረታቸው እየተወጋ ወደኋላ ሲሉ በጀርባቸው እየተወጉ ነው ፍቅሩን ያሳዩ። ለፍቅር የሚያደርጉት ዋጋ ነው። በፍቅሩ ተነድፍ ያለው ባካችሁ አመሃልኩ ከናዋለደ ኢየሩሳሌም በኃይሉ በጽኑ ለገዳም ነፍሴ የወደደችውን አላያችሁትም? እባካችሁ አሳዩኝ ነው የምትለች ነው ስትወደው። ወንድምሽ እንዴት ያለ ነው እባክሽ እንድናሳይሽ እንዴት ያለ ነው? ሰናይት ማንስት አንቺ ቤተክርስቲያን ወንድምሽ ክርስቶስ እንዴት ያለ ነው? እስቲ መልኩ እንዴት ያለው ነው እንዲህ ብለሽ የምትንከራተችለት? ወልድሁ የጻዳው ቀይ እኔን በስጋ የተዛመደ የኔን ስጋ ለብሶ የመጣው ክርስቶስ ጻዳ በመለኮቱ ቀይ በትስብእቱ ነው። እሱ ሆኖብኝ እኮ ነው። አላያችሁትም? ወልድሁ የወረደ ውስጥ ገነቱ ልጅ ወንድሜማ በዚያ በቤተ ክርስቲያን በገነቱ ወርዷል እያለች ነው እኮ የምትዘምረለት ያቺ ነፍስ ናት። ይሄ ይቡስ የሆነው ወይ ያልጠጣው ነፍስ ብቻ